ተርፌያለሁ። ኮሜንት ቀርቦልናል። ኮሜንቱ እንግዲህ ያው ቲፕ አልሰጠችም። ኦንላይን ላይ አትጠላቅም። ሳይክል በጣም ያምራል ምናምን ያረች ቴንኪው ምናምን አልኳት። ለዚህ ከተማ ምናምን ፓስት ያደርጋል አሪፍ ነው ምናምን ያ ለመዘነጫም ለስራም ነው የገዛሁት ምናምን አልኳት። በዛሬ ቪዲዮ ከርዕሱ እንዳያችሁት ኡበር እንሰራለን። ለ4 ሰዓት ወተን እንገባለን። በ4 ሰዓት ውስጥ ምን ያህል ትሪፕ ሄዳለሁ፣ ምን ያህል ቲፕ አገኛለሁ የሚለውን አብረን በቪዲዮ እናያለን። ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳረሱ። ሆለንን የዞርናት ኦርደር እየተቀበልን ከተማዋን እየጎበኘን በራችንን እንሰራለን። በኢባይክ ማለት ነው። አዲስ የገዛሁት ሳይክል ነው። ሳይክሉን ከገዛሁት 1 ወር ሆኖኛል። እስቲ ውሎዬም እንደሚመስል ላሳያችሁ። ኡበርን አብረን እንስራ። ከተማ ግን እያሳየዋችሁ ነው። ከተማዋንም እያያችሁ ኢንጆይ እያረጋችሁ ኦርደራችንንም እየሰጠን እንሄዳለን ማለት ነው። ዩቲዩብ ወደ ስራ ይላል ኡበር። እስቲ ኡበራውን እንዴት እንደማስጀምር አሳያችሁ። እንዳበራችሁት ወዲያው ይጠራል ወይ አይጠራም። ኡበር የሚለው ኡበር ኢት ነው። ከዛ እንደዚህ ያለ ይሄን ኦንላይን ብዬ ነካዋል ነው። ከዛ ከዚያውን ኦንላይን ላይ ማለት ከዛ ሲጠራ ጠራ። ሁለት ወርዶች መጥቷል። ወዴት ነው? ኦማይ ግሬስ ጋር ተቀብዬ የሰውን ኦርደር መጥቶለታል። ታያቸዋል። ታነሷል። በደሞ አነሷል ብዬ አስባለሁ። እዚህ ጋር ታያቸዋል። ሳይዘጋባ አንሷ የኔ ኦንላይን ላይ እስካሁን 0 ትሪፕ ይላል። ምንም እንትን የለውም። ከላይ 0 እንደምታዩት የት ነው የምንሄደው? ኦማይ ግሬስ ጋር ነው። ከዚህ በኋላ እኔም ጠራ። ኦማይ ግሬስ የት ነው? ይሄ ፊንክስ ካልክ የት? እስኪ ወደ ኋላ ነኝ እኔ አሁን ወደ ሰፈር አካባቢ ነኝና ወደ ቀለጠው ሰፈር እንሂድና ምናልባት ወደዛ ብዙ እዛ ኦርደር አለ። ብዙ ኦርደር ይመጣል እና እኔ ጋር አልጠራም፣ እሱ ጋር ጠርቷል። ኦርደር አንድ መቶልኝ ነበር። አንድ ትሪፕ ሆኖ መንገዱ ሩቅ ነው፣ አይነፋም። በመጀመሪያ ኦርደር በአንድ ትሪፕ መሄድ ጥሩ አይደለም። ወደ ዋናው ከተማ ሄዳለሁ። እዛ ጋር በሽ ነው የሚጠራው። ጠራው ወዲያው። ኦ ማይ ግሬስ አንተ ጋር ጠራልኝ። እኔ ኦ ማይ ግሬስ ኦ ማይ ግሬስ ተቀበል። ሁለታችን ኦ ማይ ግሬስ ምን ይላል? ድም አንድ አይነት ኦርደር ነው ይመጣልን፣ ግን የምናደርስበት ቤት የተለያየ ነው። እንኳንም አላነሳሁት ያኛው ያን ባነሳው ወደ ኋላ ድጋሚ ነው ወደ ሰፈር ነው የምመለሰው። እኔ ደግሞ ዋናው ከተማ ውስጥ ነው መስራት የፈለኩት። ሬስቶራንት ወዳለበት ምናምን ብዙ ሰው ወዳለበት ማለት ነው። ያው ለኔ ቤቶች መኖሪያ ቤቶች ምናምን ያሉት። ወደዚህ ደግሞ በጣም ብዙ ሬስቶራንቶች አሉ። ኮለን ደስ ትልቅ ከተማ ነው። ኮለን ደስ የሚለው በጣም ብዙ ሬስቶራንት አለ። ኡበርም ብዙ ኦርደር አለ። ቤት ነው በላይ በታቻ ደስ የሚለው እዛው ውስጥ ሄዱ። መንገድ ላይ ደግሞ ሌላም ትሪፕ ይሰጣችኋል። ሌላም ኦርደር በዛው እየመጣ እየሰራችሁ ትሄዳላችሁ። በልተንበታል። አንዳንዴ ኡበር ማለት ነው ምንድነው የሚያሳስታችሁ መሰላችሁ? እኔ ኦርደር ሲመጣ ምናምን ምግብ ይሸታችኋልና የምገቡበት ሬስቶራንት አንዳንዴ የተለያየ ሬስቶራንት ስለሆነ አይታችሁት የማታውቁት ሬስቶራንት ነው ማለት ሄዳችሁ ማበሉበት ምናምን ብዙ ስለሆኑ ማለት ነው። የሰው ኦርደር ሲሆን የተለያየ ቦታ ነው የምትሄዱትና ሲያምረኝ ሳየው በቃ ኦርደሩ ሽታው ምናምን ከተመቸኝ ኔክስት ታይም መጥቼ በለዋለሁ ምናምን ብዬ መጥቼ ሞክረዋለሁ ማለት ነው ምግቡ። እና አሁን የምንሄድበት ሬስቶራንት በልቼበት አውቃለሁ። ኦርደር ካየው በኋላ ኦርደር ሲበዛ እዚህ ቤት እንዴ ይሄ ነገር በጣም ይጣፍጣል ማለት ነው ምናምን ብዬ ግን እንደጠበቅኩት አይደለም። እንደጓጓውለት ምናምን ኤክስፔክት እንዳደረኩት ይጣፍጣል እንዳልኩት አይደለም ምግቡ። አሁን ሲሄድ አሳያችኋለሁ። ቤቱ ያምራል ከውጭ ሲታይ ምናምን ዲዛይናቸው፣ ስታይሉ ምናምን አሰራራቸው ዶነሩ ቀያይረውት ነው። እንደ ቺፕስ አለው ውስጡ፣ ቺክን አለው፣ ሰላጣ ከዛ ውስጡ የሚጠቀሙት ሶስ ለየት ያለ ተጋጭተን ነበር። አሁን እዚህ የምንሄድበት ቤት ነው። ከትላንት ወዲያ ነው የበላነው። ምግብ በመላ እኔ አልበላሁም። ጋብዤዋለሁ። አብረን የበላነው ጋብዤ የለ እንደ አንተ ሙት ይዛላ አብረን የበላነው። Also nichts passiert. Müssen Sie nicht schreien. Einfach mal. Schreien Sie nicht, also besser. Fahren Sie ruhig. ላሳያቸው አሁን ኦርደሩ ጋር የደረሰልኝ እኔ ጋር ኦ ማይ ግሬስ
ቤቱ ይሄን ይመስላል። ከውጭ ስታዩት ራሱ ያምራል። አድርገን ወዴት ተሻግረህ ሌላ ቀርብና የኔ ግን አያዋጣውም። ውሃ ዳር ዳሩን ነው የሚሄደው። ገባ 4.2 ኪሎ ሜትር ነው የሚሄደው። አንድ ኦርደር ይዤ ማለት ነው። ነሽ ቻው ቻው ብራደር አይ ሚስ ዩ ብሮ። ተለያይተና ኦርደራችን የተለያየ ነው። በኋላ ምናልባት ከተማ ላይ እንገናኛለን። ያግናው ይመች። ቻው በቃ ቻው። ጉዞ ተጀምሯል። ፈርስት ትሪፕ ኡበር ደስ የሚለው በማንኛውም ሰዓት ነው የሚጀምሩት። እሱ ነው የተመቸኝ ከኡበር። ስራ ነው ግን ስራው ፍሌክሲብል ስራ ነው። ገባችሁ? ደስ ይላል። በራሳችሁ ሳይክል ነው የምትሰሩት። ኤኒ ታይም ከዩቲዩብ ጋር ጎን ለጎን ይሄዳል። ኮንተንት መስራት ትችላላችሁ ምናምን። አሪፍ ነው። አስረክበነዋል። ማረጋገጥ አለብኝ እንደሰጠሁት። ከዛ ቀጣይ ትሪፕ ደግሞ እንሄዳለን ማለት ነው። ግን አልመጣም። አሁን አንድ ትሪፕ ብቻ ነው የመጣልኝ። የሰራሁትም እሱን ነው። ቀጣይ እንጠብቃለን ማለት ነው። ቲፕ የለውም። አሁን የኛው ትሪፕ ቲፕ የለውም። ምናልባት ላይ ሊሰጥ ይችላል ወይ ደግሞ አይሰጥም። ቲፕ አልተሰጠንም በካሽ። አንዳንዴ በካሽ ታገኛላችሁ፣ አንዳንዴ በእንትን ይለያያል የሚሰጣችሁ ሰው ምናምን። Danke. ደግሞ ስራ እንፈልግ ወደ ሌላ ሎኬሽን ስራ እንፈልጋለን። ሎኬሽን ቀይረን ከጠራ ካልጠራ እንግዲህ ምንም ማድረግ አንችልም። ወደ መጣንበት እንመለሳለን። ተርፍ ያለው ካሜራው ከእጄ ላይ ነው የወደቀው።
ይሄኛው ኦርደር ምን ይለኛል ቴራሚሶና ፓስታ ምናምን ነውና እንዳይደፋ ተጠንቀቅ ምናምን ይለኛል። ኡበር ላይ የሚያስጠላው አንድ ነገር ኡበር ላይ ከሚደብረው ነገር አንዳንዴ የሚታዘዘው ኦርደር ምናምን ሾርባ ምናምን አሁን ለምሳሌ ፈሳሽ ምናምን ከሆነ ይደፋባቸዋል መንገድ ላይ ሳይክል መንጃ መንገዱ አንዳንዴ ገጭ ይላል ምናምን። ለምግቡ ብላችሁ ደግሞ ቀስ ብላችሁ ከሄዳችሁ ታረፍዳላችሁ ምናምን ቆያችሁ ምናምን ትባላላችሁ። ስለዚህ ትንሽ እሱ ይደብራል ከኡበር እና እንዳይደፋው መጠንቀቅ አለብኝ። ቀስ እያልኩ ነው መሄድ ያለብኝ። ፓስታው ተከፍቶ አንዳንዴ ኮካ ምናምን አሁን ሜክዶናልድ ምናምን ከታዘዛችሁ በስማ በጣም ነው የሚያስጠላው። ኮካ ምናምን ሲሰጧችሁ ኮካው የነሱ ከላይ ክፍት አይደለም ክዳን አይደለም የነሱ ከላይ እሱ ይደፋል መንገድ ላይ ስትሄዱ ምናምን 10 ጊዜ ገጭ ስለሚል ማለት ነው። እና አሁን እንግዲህ ቀስ እያልኩ ነው የምሄደው እንዳይደፋ ማለት ነው። አሁን በዚህኛው 2 ትሪፕ ነው የተሰጠኝ። አንደኛው ጣሊያን ቤት ፓስታና ፒዛ ታዝዣለሁ፣ እሱን ፒክ አድርጌያለሁ። ሁለተኛው ደግሞ ስሙ ምንድነው ፍሪድሊሽሊ ምናምን የሆነ ምግብ ቤት ሬስቶራንት አለ። ሌላ ሁለተኛ ሬስቶራንት ቦታ ደግሞ ሄደን አሁን ምግቡን እንወስዳለን ማለት ነው። እንግዲህ ቀስ እያልኩ ነው የምንሄደው እንዳይደፋ ካላችሁ ደግሞ ይደፋል። ስለዚህ መጠንቀቅ አለባችሁ። አሁን የተቀበልነው ኦርደር ይታያችኋል 4.3 2 ኦርደር ነው የተቀበለው። መጀመሪያ ማደርሰው አሁን የመጨረሻ የተቀበልኩበት አራሻ ነው ሄደን የምንሰጠው። ከዛ በኋላ ቀጣይ ደግሞ ያኛው ማለት ነው ኡበር ደርስ እንዳለው ነው የሚያደርገው፣ ቀረብ ላለው ነው። ኦኬ አንሻገርም ወንዙን ቀጥታ ሄደን ውሃው ጋር ሳንሻገር ነው የምንሄደው። ሶ ሌትስ ጎ ሳይክሌ ደግሞ የኔ ማለት ነው በፈጣኑ ከሄድኩ 4 ሰዓት እስከ 3 ተኩል ምናምን ትቆያለች። ግን በቀስ እያልኩ ደግሞ ከሄድኩ ከ5 ሰዓት ድረስ ትቆያለች ሳይክሌና አንዳንዴ መጠንቀቅም አለብኝ ስለዳ መልካም መንገድ። ለማንኛውም በዛውም የኮለንን ከተማ ግን እያሳየዋችሁ ነው። ከተማዋንም እያያችሁ ኢንጆይ እያረጋችሁ ኦርደራችንንም እየሰጠን እንሄዳለን ማለት ነው። ሀቢቢ ኮምቱ ጀርመኒ ብያለሁ። Entschuldigung, ich brauche Pin, glaube ich, ja. ኮሜንት ቀርቦልናል። ኮሜንቱ እንግዲህ ያው ቲፕ አልሰጠችም። ኦንላይን ላይ ተጣጣላቀም ሳይክል በጣም ያምራል ምናምን ያለች ቴንኪው ምናምን አልኳት። ለዚህ ከተማ ምናምን ፓስት ያደርጋል አሪፍ ነው ምናምን ያ ለመዘነጫም ለስራም ነው የገዛሁት ምናምን አልኳት። ያ በጣም ደስ ይላል ወድጄዋለሁ ምናምን አለች። ኦኬ ምናምን አልኳት። ኦኬ ቴንኪው ላስቴ የተሻላት። አሁን ቀጣይ ኦርደር እንሰጣለን። እንዳይደፋ የተባለ ኦርደር አለ ከኋላ ነው አየዋለሁ። እስቲ ይደፋ አላውቅም። ሀብታም ሰፈር ነው ያለሁት። እንዳለ መኖሪያ ቤቶቹ ምናምን ያበዱ ናቸው። መኪኖቹ ምናምን ያበዱ ናቸው። እንዳለ ግቢ ማቆሚያ ያላቸው ልክ እንደ ኢትዮጵያ G+1 ቤት ናቸው። ሰፈሩ በጣም የሚያምር
እንዳልተደፋ በጣም ነው ተጠንቅቄ የነዳሁት ብዬ አስባለሁ። Saalweg sagt, an der Tür treffen, Erdgeschoss. Nummer 11. ሙሉ አልተደፋም ብዬ ተስፋ አደርጋለሁ። በስርዓት ነው የመጣሁት። እስቲ ኦኬ ኬኩም እንዳለ ነው። ወረቀቱ ቢጨማደድም ግን ያው እንዳይደፋ ብዬ ነው በደንብ ያስቀባሁት። በሰላም ደርሷል። በስማ ይሄኛው ኦርደር ተወዛግቤ ነበር። ምን እንዳጋጣሚ ታውቃላችሁ? ምግቡን በስርዓት ነው ያደረስኩት። ምንም አልተበላሸም፣ ምንም አልተደፋም እና ሳየው ማረጋገጥ አለብኝ። አክሴፕት አድርጌ እቃው እንዳስረከብኩ ምናምን ኦቨር ማወቅ አለበት ዴሊቨሪው ማለት ነው። ከዛ አክሴፕት ስለው መታወቂያ ምናምን መጠጥ አለው መሰለኝ እንትኑ አልኮል ስላለው ምግቡ ኬኩ አልኮል አለው እና አልኮል ነገር ስለሆነ መታወቂያና ፊርማ መፈረም አለባቸው ምናምን። ላይክ እንዴ ምንድነው ለመጀመሪያ ጊዜ ነው ያጋጠመኝና ድጋሚ ሄጄ ክሊንገን አድርጌ በሩን አስከፍቼ እናትየዋ ወጣ ፈርማ ምናምን። ህፃን ነው ከ18 ዓመት በታች ምናምን እንዳይሆን ምናምን ተብሎ ማለት ነው። ሄሎ ልደውልልህ ስል የደወልከው ልደውልልህ ስል ደወልክ ልደውል ስል ደወልክ። አረ ሩቅ ነኝ በስማም 5 ኪሎ ሜትር ምናምን። አዎ የዛሬው ረጃጅም ትሪፕ ነው በስማም ረጃጅም ትሪፕ። አንተ ስንት ትሪፕ ሰራ? እኔ 3 ትሪፕ ብቻ ነው የሰራሁት እስካሁን። 3 ትሪፕ ብቻ ነው የሰራሁት። አንተ ስንት ሰራ? ሙርቲዛላ የለም እኮ ረጃጅም ነው። በቃ ወደ ዶይ ስመጣለሁ ይመልሰኛል፣ ወደ ዶይ ስመጣለሁ ይመልሰኛል። አዎ ብርድማ አለ በስማም። በጀርቤ እየገባ ነው በኋላ በሹራቤ ሆኖ እና አሁን የት ትሰሪ ነው? የት ነሽ? ኧረ አላውቀውም። የት ነው? ቴክኒክ ሹለ? የት ነው ቴክኒክ ሹለ? ወደ ዶይስ አካባቢ ነህ? በደንብ አይሰማኝም። ዛሬ ኤርፎኔን አልያዝኩም። እደውላለሁ። ቆይ እሺ ተመስገን። መንገድ ላይ ገና 1 ኪሎ ሜትር እንደሄድኩ ምናምን ኦርደር መጣልኝ። አሁን እሱን ኦርደር ተቀብዬ 2 ኪሎ ሜትር ደግሞ አላባክንም ማለት ነው። 2 ኪሎ ሜትሩን በኦርደር ያው ይታሰብልኛል። ሴል ስለሚታሰብልኝ በባዶ ከመሄድ ይዛችሁ መሄድ ነው አሪፍ። ኦርደር አሁን ለመውሰድ እየሄድኩ ስለሆነ 2 ኪሎ ሜትር በባዶ አልከስርም ማለት ነው። 5 ኪሎ ሜትር ዝም ብዬ ልሄድ ነበርና በመሀል 2 ትሪፕ ነው ለዛውም የመጣልኝ። አሁን 2 ትሪፑን ስንሰራ ደግሞ 30 ደቂቃ ይፈጃል። ከዛ 5 ትሪፕ እንገባለን። እንዲህ እያለን እስከ 10 ትሪፕ ለመስራት ነው ያሰብኩት ዛሬ። ወይ 9 ወይ 10 አዝማሚያውን አይቼ ብዙ ኦርደር ከበዛ ኖርማሊ እየመሸ ሲሄድ ነው በጣም ብዙ ኦርደር የሚበዛው። ቀን ላይ ብዙም አይደለም። ማታ እኔ ደግሞ ማታ ነው። ጠዋት ላይ ሌላ ስራ ስለምሰራ ይሄ ሁለተኛ ስራዬ ነው። ይሄ ነው ሞር ሰዓት የምሰራው ኖርማሊ። ያው እኩል ነው በሉት። ያኛውም ይሄም ያን እሰራለሁ፣ ከዛ ማታ እሰራለሁ። ኡበሩ ደግሞ ፍሌክሲብል ስለሆነ በፈለጋችሁ ሰዓት ራሳችሁ አፑን አስነስታችሁ ስለምታበሩት እሱን ወድጄዋለሁ እንጂ ሌላ ስራ አሁን ስራ ብትሉ ሁሌ ታይሙ ቋሚ ስለሆነ ላይመቻችሁ ይችላል። ኡበር ግን ራሳችሁ ናችሁ አለቃ።
በዛ ምክንያት ሁለት ስራ መስራት ያስችለኛል። ለዛም ወድጄዋለሁ ማለት ነው። ለየት ያለ ሰፈር ነው። እኔ ኮለንን በዚህ አጋጣሚ በዛው እየጎበኘኋት ነው። በጣም የሚያማምር ነው ቦታው፣ የማያቸው ቦታዎች ምናምን። ኮለን ትልቅ ከተማ ናት። በጣም ትንሽ ከተማ እንዳመስላችሁ፣ በጣም ትልቅ ከተማ ናት። ስትሬቶቹና ያማምራሉ። አዳዲስ ቦታዎች ነው የማየው ምናምን። በዛውም እየለመድኩ ነው ከተማው። እንደ አዲስ ገቢ እንደመሆኔ ኮለንን በደንብ እያወቅኳት ነው። እንዳለ ስትሬቶቹ ሲያማምሩ፣ ቤቶቹ ክሊን ናቸው፣ መንገዱ ያምራል። ምግብ ቤት ብቻ ነው መደዳው። መስማ ግን ኦርደር ብዙም እንደ ምግብ ቤቱ ኦርደር ብዙም የለም እና ግራ ገባኝ። እሱ ነው ትንሽ ግራ ያጋባኝ። ወደዚህ አካባቢ መጥቼ አላውቅም። በጣም ብዙ ምግብ ቤት ነው ያለው። የሚገራርም መኪና ምናምን ፖርሽ ማይ ፌቨራይት ካር ይታያችኋል። ፖርሽ እንዳለ መደዳው ሬስቶራንት ነው። ሬስቶራንት እንደመብዛቱ ግን ኦርደር ብዙም አላየው። እሱ ትንሽ ገርሞኛል። ሌላው ደግሞ ኦቨር ላይ ከምግብ ቤቶቹ ብዙም በቃ የሚያስቸግረው በጣም ብዙ ኦርደር ያለው ደግሞ የአዚያ ሬስቶራንት ምናምን፣ የታይላንድ፣ ይሄ የአዚያ በአጠቃላይ በጣም ብዙ ሬስቶራንት አላቸው። በጣም ብዙ ኦርደር ይደረጋል። ያው ምግባቸው በጣም ወርልድ ዋይድ ታዋቂ ስለሆነ ሰው ማንኛውም ሰው ይበላዋል። ማንኛውም ሰው ሊበላው የሚችለው ምግብ ነው። በብዛት ኦርደር የታዘብኩት የሚታዘዘው እሱ ነው። ሌላው በርገር ይታዘዛል። ፒዛ ያው ሞስት ፕሮባብሊ ፒዛም የታወቀ ነው። ይሄ ነገር ወዴት ነው የሚወስደኝ? አድራሻው አይ ዶንት ኖ የት ነው የሚወስደኝ? ያ እና በብዛት እነዚህ ምግቦች ይታዘዛሉ። እና የአዚያ ምግብ ልላቸው የፈለኩት ይደፋል። አንዳንድ ምግቦቻቸው ሶስ ምናምን ሾርባ ምናምን ስላላቸው ምግባቸው ትንሽ ያስቸግራል፣ ይደፋል። ከተደፋ ደግሞ አስቸጋሪ ነው። አሁን ትላንት የሆነ ኦርደር ነበረ፣ አይስክሬም ነገር እንደ ሚልሼክ ነገር ነው። አሳዘነች ልጅቷ ራሱና ለመጀመሪያ ነው ሚልሼክ ራሱ ኦርደር ታዝዤ ሄድኩት ማለት ነው። ለአንድ ሚልሼክ ነው ያዘዘችው፣ አስቡት። ከዛ ይዤ ሄድኩ። መንገድ ላይ ልክ አሽጋው ምናምን የሰጠችኝ ነው ማለት ነው። በሷ ቤት በደንብ አሽጓለች፣ ግን ከላይ አፉ በደንብ በፕላስተር አልተጣበቀም ነበርና ቤቷ ልክ ከደረስኩ በኋላ አየዋለሁ ተደፍቷል፣ ሚልሼኳ ማለት ነው። ልጅቷ አሳዘነችኝ፣ አስቡት። ሴቶች ደግሞ ጣፋጭ ወዳሉ በጣም ወደ 4 ኪሎ ሜትር ምናምን ለአንድ ሚልሼክ። ግን ሌላ ኦርደር ነበረኝ በዛ አባጋጣሚ፣ ሁለት ኦርደር ነበር፣ ሁለት ትሪፕ ነው የሄድኩትና ሳያው ቀስ ብዬ ተደፍቷል እና ሶሪ ምናምን አልኳት። ምንም ማድረግ አይቻልም። የተወሰነ ነው ግማሽ አለው ውስጡ አትሊስት፣ ግን ይደብራታል። ከፍላ ምናምን አዛ ሲደፋ በጣም ነው የሚደብረው። አንዳንዴ እንደዚህም ያጋጥማቸዋል። አንዴም ላዛኛ ታዝዤ እሱም በደም አልዘጋውም ነበር። ትኩስ ነው ላዛኛው ምናምን በደም ሳይዘጋው ያው ጋስቲሩ ምናምን ያቃጥል ነበርና ኮካም አጠገቡ አብሮ ከቶት ነበር። እኔ አላየሁትም። ኮካው መለየት ነበረ በሌላ ቦርሳ ማለት ከጎን ምናምን። እኔ ደግሞ አብሬ ነው እንትን ያደረኩት። እዛም ስደርስ ኮካው ተጨማልቆ ላዛኛውም ተከፍቶ ምናምን ሙሉ ለሙሉ አልተደፋም፣ ግን ኮካው ምናምን ነካባት የተወሰነና አየችው። እሱንም ሶሪ ምናምን አልኳት። በቃ ያጋጥማል አንዳንድ። ሜክዶናልድም በጣም ኮካው ይደፋል። በጣም ነው የሚያስቸግረው ሜክዶናልድም። በአጠቃላይ ብቻ መንገዶቹ ገጭ ስለሚሉ ይደፋባቸዋል። ምንም ማድረግ አትችሉም እናንተ። ዋናው እነሱ ናቸው በፕላስተር አሽገው በጣም ወጥረው መስጠት ያለባችሁ። እኛ ምንም ማድረግ አንችልም። በተቻለ አቅም ቀስ እያለ እንሄዳለን፣ ግን ከዛ በላይ ከሆነ ደግሞ ከአቅማችሁ በላይ ነው የሚሆነው። አንደኛ ሌት ትሆናላችሁ። በዛ ምክንያት ቀስ እያላችሁ የምትሄዱ ከሆነ ሌት ነው የምትሆኑት። እና አሁንም የታዘዝኩት አዚያ ምግብ ቤት ነው። አይ ሆፕ የሚደፋ ምግብ እንዳልሆነ። ያለበለዚያ አስቸጋሪ ነው በጣም። አያችሁ እንደዚህ ገጭ ሲል በጣም የሚያስቸግረው። ደስ ያለኝ ፓርት ምንድነው? ኦርደሩ እኔ ወደሚሄድበት ወደ ፈለኩት ከተማ ነው እየወሰደኝ ያለው፣ ሰፈር ማለት ነው። በባዶ እየተመለስኩ አይደለም።
ኦርደር ለመቀበል የሚሄደው ግን ወደ ኋላ ደግሞ ድጋሚ እንዳይመልሰኝ እዛው አካባቢ ቢሰጠኝ አሪፍ ነው ኦርደሩን ማደርስበት። ይሄ ሁሉ በዝም ብዬ ልመጣ ነበር፣ ግን በኦርደር ስትመጡ ደግሞ ሞር አድቫንቴጅ አላችሁ። የዛሬው ብርድ ግን ይለያል። መስማ ወንዙን ላሳያችሁ። ዋው ደስ አይል። ወንዙን እያያችሁ ኮለን ላይ ደግሞ የኮለን ታዋቂ ቦታ እንደምታዩት ታዋቂ ቦታ ናት እቺ የኮለን ታዋቂ ቦታ። አይ ላይክ ኮለን በጣም ነው የወደድኳት። የመጀመሪያ ሲቲ የመጀመሪያ ከተማ ጀርመን ላይ ስመጣ ማለት አሁንም መጀመሪያ እዚህ ገባው ማለት ነው። ከስንት ዓመት በኋላ ተመልሼ ኮለን ገባው። ሶ አይ ላቭ ኮለን። ደርሰናል። ይሄ ነው ቤቱ። እዚህ ቤት በብዛት እመጣለሁ። ብዙ ጊዜ ታዝዣለሁ እዚህ ቤት። ቅርብ ነው። አሁን 1.4 ኪሎ ሜትር ብዙም አይርቅም። አንድ ቤት ሁለት ኦርደር ነው። ሁለቱም ትሪፕ አንድ ቤት ላይ ነው ያለውና ግን ሁለቱም የተለያየ አድራሻ ነው። የመጀመሪያው ትሪፕ የማደርሰው 1.4 ኪሎ ሜትር ነው። ብዙም ሩቅ አይደለም፣ ቅርብ ነው። ፈለገው ቦታ ላይ ነው የመጣሁት። ለምን ኦርደር እዚህ አካባቢ እንዲመጣልኝ ነበር የፈለኩት። እዚሁ አመጣኝ። እዚሁ ሰራለሁ። ከዛ ከሁለት ሰዓት በኋላ ወደ ቤታችን እንገባለን። Fahre zu deinem Ankunftsort in Stephanstraße 1,5. ስራው ደስ የሚለው አንድ ስፖርት ነው፣ ሁለት ደግሞ በሳይክልም ስለምትሄዱ በእግራችሁ ምናምን ይሰራል። እግራችሁ ይሰራል፣ ትወርዳላችሁ፣ ትወጣላችሁ ምናምን ራሱን የቻለ እንቅስቃሴ ያለውና እሱም ተመችቶኛል። ስፖርትነቱም ፍሌክሲቢልነቱም ለጤናችሁም አሪፍ ነው። እንቅስቃሴ ያለው ስራ አሪፍ ነው። ለእግራችሁም አሪፍ ነው። ለእግርም ይመከራል። ለእግራችሁም ተመራጭ ነው። አንደኛውን ትሪፕ አደርሻለሁ። ሁለተኛውን ትሪፕ ደግሞ እናደርሳለን። Darf das einmal nehmen? Ja. 210. አሁን እንደምታዩት መሽቷል። እንግዲህ የበርገር ኦርደሬ የመጨረሻ ነበር፣ እሱን ሰጥቻለሁ። አሁን ደግሞ 1 ሰዓት ይቀረኛል። እስከ 5 ሰዓት ነው የምሰራው። 2 ሰዓት ሰርቻለሁ አጠቃላይ። አሁን 3 ሰዓት ለመሙላት 1 ሰዓት ስለሚቀረኝ እሷን 1 ሰዓት ሞልቼ ወደ ቤት ይገባለሁ ማለት ነው። ነገ ጠዋት ደግሞ ተነስቼ ስራ ስለሚሄድ የዛሬ ውሎዬ እንዳያችሁት የኦቨር ውሎዬ ይሄን ይመስላል። ኦርደር ነበረ ብዙም አይደለም። እሑድ ግን በጣም ብዙ ኦርደር አለ ኦቨር ላይ። ኖርማል ቀን ግን ከሰኞ እስከ ዓርብ ብዙም ኦርደር የለም። ግን ከማታ በኋላ አሁን ሁሌ ያለ ከዚህ ሰዓት በኋላ አሁን ሁሌ እስከ ሌሊቱ 1 ሰዓት እና ማታ እስከ 2 ሰዓት ኦርደር ብዙ ነው ያለውና ለዛሬ 3 ሰዓት ለመስራት ነው ያሰብኩት። ቅድም ዩቲዩብ ኤዲት አደረግ ነበር። ጠዋት ስራዬ ነበረኝ። በማል 2 ሰዓት ተኛው። በቃ ላይፌ አሁን ላይ ላይፌ በቃ ቀኑ ሙሉ ስኬጁሌ በጣም ቢዚ ነው። ሰዓት ምናምን ወፍ ሰዓቴን እያብቃቀው ምናምን ነው። እንቅልፍ ነው የተቸገርኩት። አሁን እንቅልፍ በጣም ተቸግሬያለሁ። እንቅልፌ በቃ በጣም በቂ እንቅልፍ እየተኛው አይደለም። እሱ በጣም አስቸግሮኛል። እንግዲህ ሀስል ካላረጋችሁ
እድሜ እየገፋ ከሄደ ከባድ ነው። ሶ በዚህች አጋጣሚ ባገኛችሁት በዚህ በወጣትነት እድሜ በደም ሰራ አድርጌ ሀገሬ ገብቼ መኖር ነው ፈልገው እጄ ሰቅዬ ለብር ሳይሆን የምሰራው ብር ለኔ እንዲሰራ ነው ማድረግ ያለብኝ። እሱ ሲስተም ነው ለመስራት ለመዘርጋት እምለፋው የምሞክረው አይምሮዬን ማሰራው ምናምን። እናንተ ማድረግ ያለባችሁ ለብር ሳይሆን መስራት ያለባችሁ ብር ለእናንተ እንዲሰራ ማድረግ ነው። ያንን መስመር ከዘረጋችሁ ቀሪ እድሜያችሁን ለሰላም መኖር ትችላላችሁ። ቀሪ እድሜያችሁን ሳትጨነቁ መኖር ትችላላችሁ። ፊውቸራችሁን ሴኪዩርድ አደረጋችሁ ማለት ነው። ያ እኔ ደግሞ ዋንስ እሱን ታርጌት እስካገኝ ድረስ እሰራለሁ። ከዛ በኋላ ግን ብር ለኔ ይሰራል እንጂ እኔ ለብር አልሰራም። ዩጋሚ ትላለህ። እንዴት አሰባችሁት? ተመቻችሁ ሀሳቡ? እናንተም ሂዱበት እንደዛ ማለት ነው። የሆነ ሀስል የሆነ እንትን ስራ ይመቸኛል። ተፍተፍ ስራ ከሆነ ይሄ ቁጭ ብሎ ምናምን ቢሮ ውስጥ የሚሰራ ስራ አልወድም። ትምህርት ነክ ይሄ መጽሐፍ ምናምን ነክ ብዙ አይመቸኝም። ሞር ፍሌክሲብል ነገር ሞር እንቅስቃሴ ያለው ቢቻል የጉልበት ስራ አሁን የእጅ ስራዎች የእጅ ስራ እጅ ሙያ የሚጠይቁ ስራዎች ምናምን አይምሯችሁን የምታሰሩበት ምናምን እና ደግሞ ከሰራችሁት በኋላ ስራውን ያ ሰው ደስ ብሎት እናንተም በስራችሁ የምትደሰቱበት አይነት ስራ በጣም እኔ ደስ ይለኛል። እና እንደዚህ አይነት ስራ ነው የምወደው። what do you think እናንተስ? ቢሮ መስራት ነው የምትወዱት ወይም ምንድነው ህክምና ውስጥ ነው የምትወዱት ወይ ምንድነው ስሙ ሆስቴስ ነው ወይ ፓይለት ነጂ ነው መሆን የምትፈልጉት ምናምን? ምንድነው የሚያስደስታችሁ? እኔ የሚያስደስተኝ ቴክኒክ ነገሮች፣ የእጅ ሙያ ስራዎች፣ በጭንቅላትና በእጃችሁ የምትሰሩት ነገር ይሄ ለኔ ቦሪንግ አይደለም። እንደዚህ አይነት ግን ቁጭ ብላችሁ ምናምን የምትሉበት ግን ቦሪንግ ነው። ኤዲቲንግ ባይ ዘ ዌይ በጣም ነው የምወደው። በህይወቴ አስቤው አላውቅም ነበር፣ ግን አጋጣሚ የገባሁበት ነገር ነው። ዩቲዩብ ኤዲት ምናምን ማድረግ ምናምን ቪዲዮ ግን በጣም የወደድኩት ስራ ነው። ኤዲት ማድረግ ምናምን ለሰው ተቀጥሬ ሰርቼ አላውቅም። ለራሴ ነው ኤዲት ማድረገው፣ ግን ኢንጆይ ነው ማድረገው። ኢንጆይ ኤዲት ሰር ኮምፒውተር ላይ ምናምን ግን ቴክስት መጻፍ ምናምን የሚሰሩ አሉ ታይፒንግ ምናምን፣ እሱ ለሴቶች ነው በብዛት የሚሰሩት። ግን ታይፕ ምናምን ማድረግ ምናምን እሱ ደግሞ በጣም ነው የሚደብረኝ። ግን ቪዲዮ ስትቆርጡ ከለር ግሬዲንግ ሲሰሩ ምናምን ደስ ይላል በጣም። እሱን አይ ላይክ ኢት በጣም። አሁን በአጠቃላይ ለቤቴ ደግሞ 7-8 ኪሎ ሜትር ሩቅ ነኝ እና ወደ 25 ደቂቃ ምናምን ወደ ቤቴ አሁን በሳይክል ብመለስ፣ ግን በትሬን ሄዳለሁ። ሳይክሌን አስገብቻት አንድ ሰዓት እዚህ አካባቢ ሰራና በትሬን ወደ ቤት እንሄዳለን ማለት ነው። የዛሬ ውሏችን ከዛ በዚህ እናጠናቃለን። ለነገ ጠዋት ደግሞ ረፍት አድርገን መተኛት አለብን። ዛሬ ቪዲዮ አፕሎድ ላደርግ ነበር፣ ያጋጣሚ ሆኖ ኮፒራይት ያዘብኝ። ውጪ ነኝ፣ እቤት ስገባ ነው ማስተካከል ያለብኝ። ሶ ነገ ቪዲዮ ለቃለሁ። ከዚህ በኋላ አይ ሆፕ ቶሎ ቪዲዮ ለመስራት በሳምንት አትሊስት 2 ቪዲዮ ለመስራት እያሰብኩ ነው። ያ እናንተም አግዙኝ፣ ደግፉኝ፣ አበረታቱን። ከዛኛም ደግሞ እንገፋበታለን። እየሞከርን ነው የሚለውን እኛም እየሞከርን ነው በሚለው እንሄዳለን ማለት ነው። ይሄን ይመስላል ውሎዬ። የጠፋሁበት ምክንያት በአጠቃላይ ይገባችኋል። ቀኑን ሙሉ እንደዚህ ስሯሯጥ ነው ሙለው፣ ቢዚ ነው የምሆነው። ለኤዲቲንግ ታይም አይኖረኝም፣ እተኛለሁ ምናምን። ብቻ አሁን ግን ማስተካከል አለብኝ። ትንሽ ስራውን እየቀነስኩት 1-2 ቀን፣ ከዛ ሞር ደግሞ ኤዲት ማድረግ፣ ሞር ሬስት ማድረግ፣ ስፖርት መስራት ምናምን። የተወሰነ ደግሞ ታይም ያስፈልጋቸዋል፣ ፍሪ ታይም። ስራ ብቻ ከሆነ ከባድ ነው። ለማንኛውም 1 ሰዓታችንን እንቀጠቅጥና ወደ ቤት እንገባለን። ኪፕ ላክ የማታ ቫይቡ እንዴ ነው? ደስ ይላል ከተማው። በጥርሴ እያስኩ ነው የሰራሁላችሁ። በጥርሴ እንደዚህ
እንደዚህ ነው እየቀረስኩ ያለሁትና አሁን ሁለት ቅድም ካወራችሁ በኋላ ማን አንድ ትሪፕ ሰርቼ ምናምን አንድ ሰዓት ገብቼ አንድ ሰዓት ሰርቼ እገባለሁ አላልኳችሁ? በአንዴ በተከታታይ 3 ትሪፕ መጣልኝ። አንድ የዶነሩን አቀበልኩ። ከዶነሩ በኋላ አንድ መጣልኝ የቺፕስ፣ አንድ ደግሞ ሌላ ኦርደራውን ልቀበል እየሄድኩ ነው። 2 ትሪፕ አጠቃላይ እስቲ ስንት ትሪፕ እንደምንሞላ እስካሁን 7 ትሪፕ ሞልቻለሁ። አሁን 2 ትሪፕ አለኝ 9 ማለት ነው። ኦልሞስት 9 ሞልተናል። 3 ሰዓታችንን እንግዲህ አጠናቀናል። ኦልሞስት 5 ሰዓት ሊሆን 15 ደቂቃ ነው የቀረው። የሳይክሌን ባትሪ ከዚህ በኋላ 1 ሰዓት ብትቆይ ነው። ስለዚህ ትንሽ ሰርተን ከዚህ በኋላ አንድ ትሪፕ ከመጣ ምናልባት እሰራለሁ፣ ካልሆነ ወደ ቤት ጉዞ ወደ ቤት። ወደ ቤቴ ደግሞ ሩቅ ነው እስከ 7-6 ኪሎ ሜትር ቀጥታ በሳይክል ከሄድኩ፣ በትሬን ከሄድኩ ግን እያቆራረጥኩ መሄድ እችላለሁ። የኡበሩ ቪዲዮ ከተመቻችሁ ሀሳብ አስተያየታችሁን ኮሜንት ላይ ልታስቀምጡልኝ። ኦኬ ኔክስት ታይም ደግሞ ስራ አለን ካላችሁ ሞር ከተማውን አሳየን፣ ሞር አንተም አሳየን፣ የሆነ ነገር አውራን። ጥያቄ ካላችሁ ጥያቄያችሁን መልስላችኋለሁ። ኮሜንት ላይ አስቀምጡልኝ ሀሳብ አስተያየታችሁን። በዚህኛው ቪዲዮ ምን ጎደለ? የሰው ልጅ ሲያይ ያው ስታየው እንደዚህ ቢያደርግ ምናምን የምትሉት ነገር አለ። እሱን ሀሳብ አስተያየታችሁን ኮሜንት ላይ ብታስቀምጡልኝ በቀጣይ ቪዲዮ ስሰራላችሁ ደግሞ አስተካክላለሁ፣ ጥያቄያችሁን እመልሳለሁ። መጠየቅ ትችላላችሁ። ኮሜንት ሴክሽኑ ፍሪ ነው። አስክሚ ፖዚቲቭ ዌይ፣ እኔም ደግሞ ፖዚቲቭ ዌይ ጥያቄያችሁን ተቀብዬ በቀጣይ ቪዲዮ ሰራላችኋለሁ ማለት ነው። ዛሬ ቲፕ ስንት እንደሰራው ላሳያችሁ ነበር። ምንም ቲፕ ዛሬ የለም። 1 ብር ብቻ ነው አንዱ ሰው እየሰጠኝ፣ 1 ብር 2 ብር እዛ ጋር የሆነ ነገር በላውበት። ትላንት ደግሞ እሑድ ቀናውን 30 ብር 40 ብር ትሪፕ ሰርቼ ነበረ። 30 ብር 40 ብር ቲፕ ሰርቼ ነበር። ለምሳሌ እሑድ አሪፍ ነው። ለምሳሌ በጣም ይሰራል። ኦርደርም ብዙ ነው። 5 ሰዓት ምናምን የሰራሁት 40 ዩሮ ምናምን ቲፕ አግኝቻለሁ ማለት ነው። ዛሬ ደግሞ አንዳንዴ የድል ጉዳይ ደግሞ ምንም የለም ወፌ። ለማንኛውም ኦርደር ጋር ደርሻለሁ። ዛሬ ግን ብርዱ ይለያል። ጀርመን ሀገር ተለይቶብኛል። ጀርመን ሀገር ምን እንደሆነ አላውቅም። አየራቸው ተቀይሯል። ኦርደር ጋር ደርሻለሁ። ለማንኛውም ህይወቴ ተበላሸ። የመጨረሻ ኦርደር ስንት ኪሎ ሜትር እንደሆነ ታውቃላችሁ? 4.6 ማለት ባትሪው ራሱ ሊዘጋብኝ ነው። ካሜራዬም ሊዘጋ ነው። እግዚአብሔር ይሁነኝ። 2 ትሪፕ ነው ያለው። ለሰዓቴ አሪፍ ነው፣ ግን ሌት ነው የምሆነው ቤት የምገባው። ሳይክሌም ግን ደክማለች፣ ባትሪ ምናምን። ፈጣሪ ይሁነኝ፣ ፈጣሪ እርዳ በሉኝ። ሌላ ምንም ማድረግ አይቻልም። አንዴ ተቀብያለሁ፣ ካንስል ማድረግ አትችሉም። ከተቀበላችሁ ቀደሜ ባቅ ኖሮ ግን ካንስል ማድረግ ይችላሉ። በዚህ ማታ እንግዲህ እየሰራን ነው። የመጨረሻ ኦርደሬ ነው። 2ቱን አድርሼ ወደ ቤት በሰላም ገብቻለሁ። አድካሚ ነበረ። በሰላም ገብተናል። ግን ባትሪ ዘጋብኝ። ምን አደረኩ መሰላችሁ? ከቀደም ካቋረጥኩበት ቦታ 2 ኦርደር ነበረኝ። እሱን አድርሼ ስመጣ ወደ ቤት ሳይሆን ወደ 11 ኪሎ ሜትር ነው ርቀቱ ማለት ነው። እየራኩ ነው የሄድኩትና ደስ የሚለው ደግሞ የመጨረሻ ኦርደር ያደረኩበት እዛው ትሬን ስቴሽን አለ አጠገቡ፣ ከቤተው አጠገብ ትሬን ስቴሽን ነው። 250 ሜትር ምናምን። ከዛ 10 ደቂቃ ጠበቅኳት። ትሬኗ ትመጣ ነበር። እዛው ሄድኩ። ሳይክሌ ኦልሞስት ዳይ ልትሆን በቃ ትንሽ ነበር የቀራት። ሳይክሉ ደግሞ ያለ ባትሪው መንዳት አትችሉም። ያለ ኤሌክትሪክ ትነዱታላችሁ፣ ግን ከባድ ነው በጣም። ጎማው ውፍረቱ ምን አይነታችሁ ታሉስ ከባድ ነውና እንደምንም የታገልኩ ትሬን ስቴሽን ደረስኩ። ትሬን ስቴሽን ገባሁ። ትሬን ይዤ ሄድኩ። 15 ደቂቃ ምናምን ከዛ ደረስኩ። ከሰፈሬ 2 ኪሎ ሜትር ምናምን። ከዛ ሰዓት አሁንም 10 ደቂቃ ይቀረኛል ሜትሮ ለመሄድ ማለት ነው።
በሜትሮ ደግሞ ወደ ውስጥ ለመግባት ሊፍት አይሰራም። ሊፍት ደግሞ ከሌለ በጣም የሚያስቸግረኝ ክብደቱ የሳይክሉ ከባድ ነው በጣም ነው። እሱንም ማይጋር ብዬ በቃ 10 ደቂቃ ከምጠብቅ በሳይክል ሳይሆን 6 ደቂቃ ይላል እንዴ በሳይክል ለምን አልሄድም? አንደኛ መግባቱ ላልችልም ኖርማሊ በጋባም ደስ ይለኝ ነበር ብሬክ ለማድረግ ቢያንስ ደክሞኛል ብዬ ማለት ባትሪም ስለማያስኬደኝ በቃ እንደምንም ሪስክ ወስጄ ሊደርኩ 6 ደቂቃ መንገድ ስለሆነ 1.9 ኪሎ ሜትር ከዛ እሺ ብዬ ሄድኩ። ባትሪዋ በቃ እንዴ ማለት ጀመር ሲደክማት አትችልም መሄድ። አንደኛ ማርሽ ላይ አድርጌ እንዴ እያልኩ እየቀነስኩ እያልኩ እየመታው የቁም ምናምን እየመታው ደስ የሚለው ይሄ ስራ የተበቼኝ ያደክማል። እንደ ሰው ብታስቡት ደከመኝ ምናምን ሰለቸኝ ልትሉ ትችላላችሁ ሰውኛ ስትሆኑ ፋውል ምናምን ከሆናችሁ። ግን የምታስቡት እንደ ስፖርት ከሆነ ለእግሬ አሪፍ ነው ብላችሁ የምታስቡ ከሆነ ይሄ ለእኔ እንደ ስፖርት ነው እንጂ ቻሌንጅ ምናምን ሊያማረኝ ምናምን የሚገባ አይነት ብዬ አይደለም አይምሮዬን የማሳምነው። ስፖርት ነው። ሁሌ ማታ ማታ ስመለስ ባትሪ ስለሚያልቅ በእግሬ እየመታው ነው መጣውና ልክ ስፖርት ቤት ጂም ሄዳችሁ የእግር ስፖርት እንደምትሰሩት አለ እንደዛ ማስበው ምንም አይመስለኝም ያን ሳስበው። በኖርማል ግን ባስበው ኖሮ ያደክማል ስራ ስማም በወጣይ ምናምን አልሰራም ነበር የምለው። ለሰውነታችሁም ለሆዳችሁም ለእግራችሁም አሪፍ ነው እንቅስቃሴ ስላለው ማለት ነው። ኦርደርም እየወረዳችሁ የገባችሁ እንትን ትላላችሁ ግን ሎንግ ታይም ሳይክል ላይ ትቀመጣላችሁ። እሱም ትንሽ ኔጌቲቭ ፓርት አለው ግን ጄነራሊ አሪፍ ነው ተመችቶኛል። እና እንደምንም ታግዬ የገባው ነው ብላችሁ ከዛ ባትሪ ነቅዬ ሰካዋት ለነገ ደግሞ ሬዲ ትሆናለች። እንዳጋጣሚ ደግሞ ራት ሰርች አይደለም ትላንት የሰራሁት ነበረ ለ3 ቀን የሚሆን ሩዝ ቀቅዬ ስጋ ምናምን ጠባብሼ ሲዝን አድርጌ ፍሪጅ ውስጥ ከትቻለሁ። ከጓደኛዬ ጋር እንደዛ ነው የምናደርገው። እሱ ይሰራል እኔ እሰራለሁ እንደዛ እያደረግን ነው። እና እሱን አሙቄ አሁን እየበላሁ ዛሬ ደግሞ ቪዲዮ ለቀላችሁ ነበር ነው አልሳካም። ኮፒራይት ሲመጣብኝ ኮፒራይቱን ደግሞ ለማጥፋት ላይሰንስ ለማስገባት እየታገልኩ ነው። እስቲል መሽቷል። ሚድናይት አልፎ 1 ሰዓት ነው ያለው። ከዚህ በኋላ 4 ሰዓት 5 ሰዓት ቆይቼ ነው ወደ ስራ የምነሳው የነገ ጠዋቱ ስራ ማለት ነው። ጠዋት ደግሞ በጠዋት ግዴታ መሄድ አለብኝ መክፈት አለብኝ ማለት ነው። የቤት ስራዬ እሱ ነው። ስለዚህ ዩቲዩብን ሬዲ ያደርጋለሁ ውሎዬን ማሳያችሁ ነው ማለት ምን ይመስላል የሚለውን ማለት ነው። ድምጼ ራሱ ተዘግቷል። በጣም ፋን ይዞኛል ባይዛው ይሄንን እንጨርሳለን። ምንም እረፍት የለንም። በቃ ሀስል ነው ሀስል በቃ አላበት እንደዚህ ነገር በጣም ቢዚ ሲሆን እወደዋለሁ ሁሉ ነገር። ለምን ቢዚ ካልሆናችሁ ብዙ ነገር ታስባላችሁ ምናምን ለአእምሮአችሁም አንዳንዴ አሪፍ ነው። በእርግጥ ታይም ያስፈልጋል ብሬክ ወስዳችሁ ለማሰብ ሌላ አይዲያ ለማምጣት ቢዝነስ ለማሰብ ስለወደፊት ላይፋችሁ ለማሰብ ምናምን ማለት ነው። ግን አንዳንዴ ደግሞ ቢዚ ስትሆኑ እንደዚህ ስኬጁል ከጠዋት ጀምሮ እስከ ማታ ላይክ ቢዚ ነኝ በጣም ነው። ውሎ ይሄን ይመስላል። ራቴን እበላለሁ። ዩቲዩብ ቪዲዮን ጨርሻለሁ። ተምብሬን ምናምን ነገር አዘጋጃለሁ። የጠዋቱን ስራዬን ደግሞ ቪዲዮ አይታችኋል ሰርችላችኋለሁ ወይ ታያላችሁ ከዚህ በፊት ከሆነ ካልሆነ ደግሞ ከዚህ በኋላ ይሄን ይመስላል። ከዚህ ጋር ግን አብሬ ላይፌን ዶክመንተሪ ያደረኩ እንደዚህ ባንድ ባገኘው ታይም ቪዲዮ እየሰራሁ እለቅላችኋለሁ። እናንተ ማስተባበያችሁን ነገሩ ለቀቅልን ካላችሁ እቀጥላለሁ። እንዳትለቅልን ብትሉኝ እለቃለሁ። ግን የእናንተን ሀሳብ ለመስማት ነው። በተቻለኝ አቅም ቶሎ ለማምጣት እሞክራለሁ። ቪዲዮን ስላያችሁት ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ እንግዲህ ይመቻችሁ። የኡበር ቪዲዮ ይሄን ይመስል ነበረ። ዋን ላቭ ኪፕ ላክድ ኢን ብሏችኋል ዳኒ።